ብዙ ሰዎች ብዙ የእንግሊዝኛ ቃላቶችን ስላወቁ እንግሊዝኛን አቀላጥፎ መናገር የሚችሉ ይመስላቸዋል። ነገር ግን ይህ ሁሌም እውነት ነው ማለት አይደለም። ብዙ ሰዎች ብዙ የእንግሊዝኛ ፍሬዞችን፣ ኤክስፕሬሽኖችን እና ቮካብለሪዎችን ያውቃሉ። ነገር ግን ወደ ማውራቱ ሲመጣ እንግሊዝኛን በደንብ አድርገው ማውራት አይችሉም፣ ወይም ከሰዎች ጋር ሀሳባቸውን መግለጽ አይችሉም። ይህ የሚሆንበት ምክንያት ደግሞ ያወቋቸውን ፍሬዞች፣ ኤክስፕሬሽኖች እና ቮካብለሪዎች ስላልጻፏቸው፣ ከዛ በኋላ ደግሞ ስላላነበቧቸው፣ በተጨማሪም ደግሞ ያወቋቸውን ቃላቶች ተጠቅሞ ስላላወሩባቸው ነው። አንድ ብረት ካልተጠቀምንበት እንደሚዝግ ሁላ ቋንቋም እንደዚህ ነው። ካልተጠቀምንባቸው ያወቅናቸው ፍሬዞች፣ ያወቅናቸው ቮካብለሪዎች እና ኤክስፕሬሽኖች ከአይምሯችን እየተነኑ ይመጣሉ፣ እየረሳናቸው እንመጣለን ማለት ነው። አንድ ሰው እንግሊዝኛውን በቶሎ ማሻሻል ከፈለገ ማድረግ ያለበት ምንድነው? ብዙ ቃላቶችን፣ ብዙ ኤክስፕሬሽኖችን እና ብዙ ፍሬዞችን ማንበብና በአይምሮ መያዝ ብቻ ሳይሆን ያለበት ያጠናቸውን ወይም የተማራቸውን ፍሬዞች፣ ቮካብለሪዎች እና ኤክስፕሬሽኖች በመጠቀም አጭር ፓራግራፍ ወይም ፓሴጅ እንጽፋለን። ከዛ በኋላ ከጻፍን በኋላ ደግሞ የጻፍነውን እናነባለን which is ለማስታወስ ማለት ነው። ከዛ በኋላ ደግሞ ከአነበብን በኋላ እነዛን ያወቅናቸውን ፍሬዞች፣ ቮካብለሪዎች እና ኤክስፕሬሽኖች በመጠቀም ከጓደኞቻችን ጋር እናወራለን ማለት ነው። በዚህ መንገድ የተማርናቸው ቮካብለሪዎች፣ ፍሬዞች እና ኤክስፕሬሽኖች አይምሯችን ውስጥ ስታክ አድርገው እንዲቀሩ ያደርጋቸዋል፣ ወይም ከአይምሯችን እንዳይተኑ ወይም እንዳይረሱ ያደርጋቸዋል ማለት ነው። ወደ ቪዲዮአችን እንሂድ። በዚህ ቪዲዮ ከስር መሰረቱ ከመጀመሪያው ጀምረን እንማራለን። ይሄ ቪዲዮ ለእኔ ቤዚክ ነው፣ ለእኔ አይጠቅመኝም የምትሉ ማሳለፍ ትችላላችሁ። ከስር መሰረቱ ስለሆነ የምንማረው ትኩረታችሁ እንዳይጠፋ። የመጀመሪያው ግሪቲንግስ ነው። የመጀመሪያው ስላወኩ ወይም ስላወኩሽ ደስ ብሎኛል ማለት ከፈልግን በእንግሊዝኛ ናይስ ቱ ሚት ዩ እንላለን ማለት ነው። እስኪ ከኔ ጋር በሉ ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ ማለት ስላወኩ ወይም ስላወኩሽ ደስ ብሎኛል ማለት ነው። ቬሪ ጉድ። ሁለተኛው ደግሞ ናይስ ቱ ሚት ዩ ስንባል ምን እንላለን? ናይስ ቱ ሚት ዩ ቱ እንላለን። እኔም ስላወኩ ወይም ስላወኩሽ ደስ ብሎኛል እንላለን ማለት ነው። ናይስ ቱ ሚት ዩ ስትባሉ ናይስ ቱ ሚት ዩ ቱ ትላላችሁ ማለት ነው። ስላወኩ ደስ ብሎኛል፣ እኔም ስላወኩ ደስ ብሎኛል ትላላችሁ ማለት ነው። በሶስተኛ የምናየው ደግሞ ዋትስ ዩር ኔም። ዋት ኢዝ ዩር ኔም? ስምህ ማን ነው? የሰውን ስም መጠየቅ ስንፈልግ ዋትስ ዩር ኔም የሚለውን እንጠቀማለን ማለት ነው። ከዛ በአራተኛ ደረጃ የምንመለከተው ደግሞ ስማችሁን መናገር ስትፈልጉ ማይ ኔም ኢዝ ብላችሁ ዳሹ ላይ ስማችሁን በማስገባት ስማችሁን መግለጽ ትችላላችሁ። አቤል ከሆነ ማይ ኔም ኢዝ አቤል፣ ሳራ ከሆነች ደግሞ ማይ ኔም ኢዝ ሳራ ብላችሁ ስማችሁን በዚህ መሰረት መግለጽ ትችላላችሁ ማለት ነው። ቬሪ ጉድ። እስካሁን አራት ነገሮችን አየን። የመጀመሪያው ናይስ ቱ ሚት ዩ፣ ሁለተኛው ናይስ ቱ ሚት ዩ ቱ፣ ሶስተኛው ዋትስ ዩር ኔም፣ አራተኛው ደግሞ ማይ ኔም ኢዝ ብለን አየን። ወደ አምስተኛው ስኔ ደግሞ ሃው ኦልድ አር ዩ፣ ስንት ዓመት ነው? የሆነ ሰው ስንት ዓመት ነው ብለን መጠየቅ የምፈልግ ሃው ኦልድ አር ዩ ብለን እንጠይቃለን ማለት ነው። የተጠየቀው ሰው ምን ብሎ ይመልሳል? አይ አም ዳሽ ይርስ ኦልድ። 20 ዓመቱ ከሆነ አይ አም 20 ይርስ ኦልድ፣ 30 ዓመቱ ከሆነ ደግሞ አይ አም 30 ይርስ ኦልድ፣ ከዛ 28 ዓመቱ ከሆነ ደግሞ አይ አም 28 ይርስ ኦልድ ብሎ ይመልሳል ማለት ነው። አድቫንስ ከፈልጋችሁ ደግሞ አይ አም ኢን ማይ ኤርሊ ኦር አይ አም ኢን ማይ ሚድ ኦር አይ አም ኢን ማይ ሌት 20s 30s 40s ብላችሁ መመለስ ትችላላችሁ። ምን ማለት ነው? በሀያዎቹ መጀመሪያ፣ በሀያዎቹ መካከል፣ በሀያዎቹ መጨረሻ ላይ ይገኛል። 28 ዓመታችሁ ከሆነ በሀያዎቹ መጨረሻ ላይ ይገኛል ማለት ከፈልጋችሁ አይ አም ኢን ማይ ሌት 20s። ከዛ በሰላሳዎቹ መካከል የምትገኙ ከሆነ ደግሞ አይ አም ኢን ማይ ሚድ 30s ብላችሁ ትገልጻላችሁ ማለት ነው። በአርባዎቹ መጀመሪያ ላይ የምትገኙ ከሆነ ደግሞ አይ አም ኢን ማይ ኤርሊ 40s ብላችሁ በዚህ መሰረት መግለጽ ትችላላችሁ ማለት ነው። ወደ ሰባተኛው ስኔ ደግሞ ዋት ኢዝ ዩር ሆቢ። ዋትስ ዩር ሆቢ ማለት ደግሞ በትርፍ ጊዜ ምንድነው ማድረግ የሚያስደስተው ወይም በትርፍ ጊዜ ምን ታደርጋለህ ማለት ነው። ኦር ብዙ ሆቢ ካለው ደግሞ ዋት አር ዩ ሆቢስ ብላችሁ መጠየቅ ትችላላችሁ ማለት ነው። 7 ነገር አይተናል። በስምንተኛ ዋትስ ዩር ሆቢ ስትባሉ ማይ ሆቢ ኢዝ ወይም ማይ ሆቢ አር ብላችሁ ትመልሳላችሁ ማለት ነው። ኢዝን የምጠቀመው አንድ ሆቢ ብቻ ወይም አንድ የሚያዝናናችሁ ነገር ወይም አንድ ፍላጎት ካላችሁ ነው። ማይ ሆቢስ አር ብለን የምንጠቀመው ደግሞ ብዙ ሆቢዎች ካሏችሁ ማለት ነው። በትርፍ ጊዜ የምታደርጓቸው ነገሮች ብዙ ከሆኑ ማይ ሆቢስ አር ፎር ኤግዛምፕል ኳስ መጫወት የሚያስደስታቸው ወይም ኳስ መጫወት ሆቢያችሁ ከሆነ ማይ ሆቢ ኢዝ ፕሌይንግ ፉትቦል ትችላላችሁ። ፊልም ማየትና መጽሐፍ ማንበብ ከሆነ ደግሞ ማይ ሆቢስ አር ዋቺንግ ቲቪ ኤንድ ሪዲንግ ቡክስ ብላችሁ በዚህ መሰረት ሆቢያችሁን ወይም በትርፍ ጊዜ ማድረግ የምትወዷቸውን ነገሮች መግለጽ ትችላላችሁ ማለት ነው። ስንት ነገር አየን? 8 ነገር አየን። ዘጠነኛ የምንመለከተው ደግሞ ዋትስ ዩር አምቢሽን፣ ወደፊት አላማ ወይም ምኞትህ ምንድን ነው ብላችሁ መጠየቅ ሲፈልጉ የሆነ ሰው ዋት ኢዝ ዩር አምቢሽን ብላችሁ መጠየቅ ትችላላችሁ ማለት ነው። በ10ኛ ደግሞ የምናየው ዋትስ ዩር አምቢሽን ስትባሉ you can say my ambition is dash፣ ምኞቴ ወይም አላማዬ ዳሽ መሆን ነው። so my ambition is to become a pilot፣ አላማዬ ፓይለት መሆን ነው።
አካውንታንት የመሆን ምኞት ወይም አላማ ካላችሁ ደግሞ ማይ አምቢሽን ኢዝ ቱ ቢካም አን አካውንታንት ብላችሁ በዚህ መሰረት ምኞታችሁን መግለጽ ትችላላችሁ ማለት ነው። ስንት ነገር አየን ዛሬ? 10 ነገሮችን አይተናል ማለት ነው። የመጀመሪያው ናይስ ቱ ሚት ዩ ቱ ዋትስ ዮር ኔም ማይ ኔም ኢዝ ሃው ኦልድ አር ዩ አይ አም ዳሽ ይርስ ኦልድ ዋትስ ዩር ሆቢ ማይ ሆቢ ኢዝ ኤንድ ዋትስ ዩር አምቢሽን ማይ አምቢሽን ኢዝ። እነዚህ 10 ትምህርቶች አይተናል። ኮመንት ላይ በመግባት በእነዚህ ፍሬዞች በመጠቀም ኮመንት ላይ ጻፉልን። እኛም ፊድባክ ለመስጠት ዝግጁ ነን። Thank you very much for watching.